ሰላም ሰላም እንዴት አላችሁ? ሁላችሁም ሰላም። ዛሬ ደግሞ የዩቲዩብ ሞኔታይዜሽን እንዴት አፕላይ እንደምታደርጉ ስቴፕ ባይ ስቴፕ ሁሉንም ፕሮሰስ በአማርኛ እንጨርሳለን እና እንደምታዩት የዩቲዩብ ስቱዲዮአችሁን ትከፍታላችሁ። አርን የሚለው ላይ ክሊክ ታደርጋላችሁ። ከዛ ሰዓቱ ስለሞላ ኦልሬዲ አፕላይ ነው የሚለው አለ። እሱን እንጀምራለን። ከዛ 3 ስቴፖች አሉት። እንግዲህ አፕላይ ለማድረግ የመጀመሪያው ስቴፕ ሪቪው ቤዝ ተርምስ ነው። ይሄ ለዩቲዩብ ህግና ደንብ ለሚከተላቸው ደንቦች እገዛለሁ ማለት ያክል ነው። ምንም ሌላ ነገር የሚጠይቅ ነገር የለውም። የሁሉንም እዚህ የተጻፉት ነገሮችን አክሴፕት ከማድረግ ውጭ ሌላ አማራጭ የለም። ስለዚህ ስለ ታክስ ያወራል፣ እንዴት ይከፈላል፣ ተርምስ ወርክ እንዴት ነው፣ ቤዝ ተርምስ የሚል አለው፣ እንዴት ዲክላይን ይሆናል፣ ፔመንት፣ ፊ ፔብል፣ ፕላትፎርም የሚሉ ነገሮች አሉትና ራይት ምንድነው፣ ካንትሪ ደግሞ ኤሊጂብል የሆኑት እነማን ናቸው ምናምን የሚል ነገር ነው ያለው። ሁሉም ብዙ ነገሮች አሉት እዚህ የተጻፉ። ስለዚህ እዚህ አክሴፕት ዘ ቤዝ ተርምስ እንላለን። ዘን አክሴፕት አድርጌ ክሊክ አድርጌዋለሁ። ከዛ ጨረሰ ማለት ነው። እዚህ ስቴፕ 1 ይሄን ይመስላል፣ ሪቪው ቤዝ ተርምስ የሚለው። ሌላኛው ሁለተኛው ስቴፕ እንግዲህ ጉግል አድሰንስ ነው። ያው ስታርት አልኩት። እዚህ ላይ አማራጮች አሉ፣ 3 አማራጮች አሉ። ከዚህ በፊት ነበር አለኝ አካውንት እርግጠኛ አይደለሁም እና አይ ዶንት ኖ የሚል አለ፣ አላውቅም የሚል አለ። አይ ዶንት ኖ ብንለውም እርግጠኛ አይደለሁም ለማለት ያክል ነው እንጂ ግን የለኝም በሚለው ብንቀጥል የተሻለ ነው። አይ ዶንት ኖ ከሚለው እና እዚህ ላይ ምንድነው የአድሰንስ ሁሉንም ህጎች እንከተላለን የሚል ነው። ከዛ ደግሞ ምናልባት ካላስታወሳችሁ ምናምን የሚል አለ። እሱ ችግር ላይ አይ ዶንት ኖ አልነው። እዚህ ላይ እንደምታዩት የምትጠቀሙበትን አካውንት ኢሜይል ነው፣ ለዛ ዩቲዩብ ቻናል የምትጠቀሙበት ኢሜይል ነው። እንደምታዩት እኔ 2 ኢሜይል አለኝ፣ ግን የምጠቀምበት ነው መርጠው። ከዛ እሱ ላይ ጭነዋለሁኝ። ከዛ የቀጥታ ነው የዩር ቻናል የሚለው ላይ ሊንኩን ያመጣው፣ ግን ባያመጣው ኑሮ እኛ ማምጣት ነበረብን። ከዛ ካንትሪም ከዛ ስላመጣው ነው እንጂ እዚህ ያለንበትን ትክክለኛ ሀገር ነው መሙላት ያለብን። የዩቲዩብ ቻናሉ ያደረግነው ያው ኢትዮጵያ ውስጥ ያለን ሰዎች በተለይ ያው ኤሊጂብል ካንትሪ ስላልሆን ያኛው ነው የምናደርገው፣ ሌሎች ሀገሮች ነው የምናደርገው። እዚህ ግን ኢትዮጵያ ነው የምንለው። ከዛ እነዚህን እናያለን። ሪከርድ ሳደርግ ወደ ኋላ ተመልሼ ስለነበር ነው። ግን አይ ዶንት ኖ ብዬ ነው የምቀጥለው አሁን። እና ሙሉ እኔ ስወዛገብት የነበረውን በሙሉ ሪከርድ ያደረኩት እና ኦልሬዲ ግን አይ ዶንት ኖ ብዬ ነው የምቀጥለው። በዚህኛው ነው የምቀጥለው። ሪከርዱ እንደዛ ስለነበር ነው። እንዳልኳቸው ኢሜይሉን መረጥኩኝ። ከዛ በኋላ የቤዝ ተርምስ ነው፣ ዌልካም ቱ አድሰንስ። እንግዲህ የራሱ የሆነ ህገ ደንቦች ይኖራሉታል አድሰንስ በራሱ። ስለዚህ እነሱ የአድሰንስ ፖሊሲ ጋይድ ላይን ምናምን አለው። ግን እዚህም ላይ እንዳልኳቸው የሚቀየር ነገር የለውም። ግን እያነበብኩት ነበር እኔ። አዲስ ነገር የለውም። ያው ግዴታ ነው መስማማት ለነሱ ህገ ደንብ እና ፔመንት እንዴት ይሆናል ምናምን የሚል ነው የኛው ሴክሽን።
ከዛ ፕራይቬሲ ምናምን ኤሊጂቢሊቲ ኮሚኒኬሽን ይህን ሁሉ እንትን ይላል። ያው ዞሮ ዞሮ የካንትሪውን ያው ያላችሁበትን አድሰንስ እንትን የሚፈልገውን በዛ ስለሆነ ሰሞኔ የተወሰነውን ነገር ለማየት እየሞከርኩ ነበር፣ ግን የሚቀየር ነገር የለውም። እኔ ለማንበብ ያክል ነው እንደዚህ ከርሰሩን ወደታች ወደ ላይ ሳየው የነበረውና ከዛ መጨረሻ ላይ ሪድ ኤንድ አክሴፕት ዘ አግሪመንት አልኩ። ኦልሬዲ አክሴፕት አድርጌ አረጉ ሴት አፕ አካውንት አልኩት። አሁን ወደ አድሰንስ ሴት አፕ አካውንት ወሰደኝ። ከዛ እዚህ ላይ ስትመጡ እንግዲህ የተለያዩ አማራጮችን ያሳያቸዋል። የአካውንት ታይፕ ሁለት አይነት ይላል፣ ለግለሰብና ለኦርጋናይዜሽን ይላል። ኢንዲቪጁዋል የሚለውን ትመርጣላችሁ። ከዛ የዚህ ኔሙን ደግሞ ቀጥታ ከዩቲዩብ የወሰደውን ነው፣ ግን እናንተ ትክክለኛ ስማችሁን በፓስፖርታችሁ ባለው መሰረት ትጽፉለታላችሁ። እኔ አሁን እዚህ አጠፋሁኝ እና ትክክለኛ ስሜን እየጻፍኩ ነው። ከዛ በኋላ አድሬስ ላይን አስገባለታለሁ። እዚህ ላይ አድሬስ ላይን የመጀመሪያ ከተማ ነው። አድረስ ላይንቱ ያው ሰብሲቲ ሲኖር ነው፣ ክፍለ ከተማ እንደማለት ነው። ሞላውለት ያለሁበትን ቦታ ነው አልኩት። ፖስታ ኮድ እኔ በዛ ወቅት ስላልነበረ ፖስታ ኮድ ዘርጌዋለሁ። ታውን ሆል ሲቲ ባህር ዳር አልኩት። ስልክ ቁጥር ኦፕሽናል ነው። ይዜ ኦፕሽናል ማለት መጨመርም አለመጨመርም ትችላላችሁ፣ ግን የኢትዮጵያ ነው ብዬ ስልክ ቁጥር ሰጥቻለሁኝ። ከዛ ወደኋላ እዚሁ ላይ ነበርኩ። በተለይ ፔመንት ኢንፎ ስለሆን በአግባቡ መታየት አለበት። ለምሳሌ እኔ የሆነ ስተሰርች ነበር እዚህ ላይ እንደምታዩት እዚህ ስሜን ከእንደገና ኤዲት አድርጌያለሁ። ተሳስቼ ያስገባሁበት ቦታ ትክክል አልነበረም፣ አስተካከልኩት። እንደዚያን ቸክ ማድረግ አለባቸው። የፔመንት ኢንፎ ስለሆነ እያንዳንዱ ስቴፕ አፕላይ ለማድረግ እንግዲህ ይሄ ቀላል ነው ብዬ አስባለሁ። ከዛ ሰሚት አልኩት። ከዛ ዌር ሪቪውንግ ኢንፎ አለ። ሪቪውርስ ዩዥዋሊ ቴክ ለዛን ምናምን ያለ የሆነ ነገር አለኝ። እንዘን ከዛ ወደ ሪቪው አልኩት። ስለዚህ እንደምታዩት የዚህኛው ገና ኮኔክሽኑ እንትን ስለሆነ እንጂ ኦልሬዲ የፓርትቱን የጨርሰዋል። አያችሁ፣ አሁን ፓርትቱ ኢን ፕሮግረስ አለኝ። ስለዚህ ስቴፕ ዋን እንደምብሏል። ይሄ ኢን ፕሮግረስ ነው። ስለዚህ ከ2 እስከ 3 ሳምንት ይወስዳል ነው የሚለው። በአጋጣሚ እኔ ግን በ3 ሰዓት ውስጥ ነው ያለቀው። ቶሎ ይጨርሰዋል ስቴፕ ቱን ብዬ አስባለሁ። እናንተ ነው። ስቴፕ 3 ግን የሚጀምረው ይሄ ስቴፕ 2 ካለቀ በኋላ በራሱ ይጀምራል። እናንተ ምንም ነገር መንካት አይጠበቅባችሁ ማለት ነው። ምክንያቱም አድሰንሱን እሱ ከፈቀደላችሁ አድሰንስ አካውንት ክሬት ከተደረገ በኋላ በራሱ ስቴፕ ነው የሚጀምረው። እኔ ጋር እንደዛ ነው ያደረገው። ሁሉም ሰው ጋር እንደዛ ነው። ባይዜ ስቴፕ 3 ምንም ሞላ ነገር የለም። እንግዲህ አፕላይ ለማድረግ ይሄ ነው እና በጣም ኢዚ እና ፒዚ የሆነ ነገር ነው። አይሆፕ ትማሩበታላችሁ ብዬ አስባለሁ። ካላስፈላጊ እንግዲህም ራሳችሁን ታደናላችሁ ብዬ አስባለሁ። ተጨማሪ ነገር ከፈለጋችሁ ግን እኔ መጠየቅ ትችላላችሁ። የምችለውን ነገር በሙሉ አግዛችኋለሁ። ምክንያቱም እናንተ ናችሁ እዚህ ያደረሳችሁ። እጅግ አድርጌ አመሰግናለሁ። በጣም ከበሩልኝ እና አጠቃላይ ፕሮሰሱ ይህን ይመስላል። እጅግ አድርጌ አመሰግናለሁ።